እሺ አረብ ሀገር ሆኜ የተዋወቁት ልጅ ሀገር ቤት ስገባ ከዳኝ ብሬም ተበላ ትላለች አንዷ። በመጀመሪያ አንዳንድ የኢትዮጵያ ወንዶች እንደው ትንሽ አላህን አትፈሩ? በራሳችሁ እህት ላይ ሊደረግ የማትፈልጉት ነገር በሌሎች እህቶች ላይ ለምንድን ነው እንደዚህ ያለ ግፍ የምትሰሩት? ከሀገር ወጥታ በሰው ሀገር ለፍታ ደክማ ላቧን ጠብ አርግታ የላከችውን ብር እንዴት አርግታችሁ ነው የምትበሉት? እሺ ብሩስ ይላክ እሺ፣ ግን ለምን አገባሻለሁ ብላችሁ በውሸት እየሞላችኋት እዚህ ሀገር ስገባ ለምን ነው መክዷት? ትንሹን እንኳን አላህን አትፈሩ? ኧረ ተው ወንዶች ተው። የሴትን ባል እንዲሁ በቀላሉ የሚተዋችሁ እንዳይመስላችሁ። እንደው ሴቶች አንዳንድ እህቶች እኮ እናንተ ራሱ እኮ በጣም ሞኝ ናችሁ፣ የዋህ ናችሁ። ግራ የሚያጋባ እኮ ነው። አንቺ ከዚህ በፊት የማታውቂው ጎረቤትሽ ያልሆነ ልጅ ሶሻል ሚዲያ ላይ ብቻ ስላየሽ ይህንን አረብ ሀገር ያለ ኮስሞቲክስ አንቺ ምሱን ተቀባብተሽ ሶሻል ሚዲያ ላይ ፎቶሽን ትለጥፊያለሽ። ወንዶች ያው በሚያዩት ነገር ሴቶች በሚሰሙ ነገር ያምናሉ እንደተባለ ፎቶሽን ሲያይ ማሬ ውዴ ጂኒ ጃንካ ወደድኩ ሞትኩልሽ እያለ ሶሻል ሚዲያ ላይ ሙልት ያደርግሻል። አንቺም ይሄ ፍቅር የሚባለው ነገር እንደ ጉንፋን ቶሎ ይዝሻል። እንደው ሴቶች የሀገር ፍቅርና የሰው ናፍቆት የሚባለው ነገር ቆይ ለምን እንደው ላይታችሁ የማታውቁት? ከዛ አንዛ ማሬ ወደድኩ ምናምን ያለሽ አንቺም ብርሽን ትልኪያለሽ። ከዛ እዚህ ሀገር ውስጥ ስትመጪ እንደጠበቅሽው አይሆንም። ሀገሪቷ ሩዋንዳ ካልሆነች ያለሽ አንድ ነገር ልንገርሽ፣ መጀመሪያ እዚህ ሀገር ውስጥ የማያውቅሽ ከሆነ አሊያም ደግሞ ስለ አንቺ ጥሩነት ወይም ስለ አንቺ ማንነት ግን አንድ ሰው ነግሮት እቺ ትሆናለች ብሎ ያልነገረው ሰው ካልሆነ በስተቀር ማንም ወደድኩሽ አገባሻለሁ ወድሻለሁ ቢልሽ እንዳታም ውሸት ስለ አንቺ ማንነት ስለ አንቺ ምንነት ሳያጠና እንዴት ብሎ የሚያገባሽ ይመስልሻል? ሁሉም ወንዶች ማለት ይሄን ያደርጋሉ ማለት አይደለም። ከ195 ግን ውሸታሞች ናቸው። ውሸታቸው ይሄንን በ15 እና በ25 ብር ሰልባጅ ገዝቶ እንዲህ ቡፍ አርግቶ ይለብስልሻል። የኔ ሸበላ የኔ ምናምን ያለሽ ሁለት ግራ ሀገር ሁላ ከእግሩ በታች ከዚህ ከጉልበቱ በታች ብታይ እኮ ሁለት ግራ ሀገር እኮ ነው። እንዲህ ብሎ ተጣሞ እኮ ነው። እስቲው ውሸቱ ነው። አውቆ ነው ብርሽን ይበላ። አንዷ ምን አለች? አረብ ሀገር ሆና ብር ለሆነ ልጅ ትልካለች። ከዛ መጨረሻ አንቺ ልጅ ይሄ ልጅ እኮ ሊያገባሽ አይደለም አውቆ ውሸት የሞላሽ ብር ለምንድነው ምልክት በባሌ ምን አገባ አለችኝ። ከሁለት ሳምንት በኋላ ከዳኝ አላለችኝ። እሰይ እንኳን ከዳሽ አልኳት። ስለዚህ እንደዚህ አይነት ወንዶችም ስላሉ በውሸት ወድሻለሁ ምን እላሻለሁ ስላለሽ ብቻ እውነትም ያገባኛል ይወደኛል ብለሽ ብርሽን ይላሽ። ቆይ ምን አባቱ ነው አንቺ ብር መልክለት? በአንቺ ብር ነው እንደሚተዳደረው? እያስተዳደርሽ ወይስ እያስተዳደረሽ ነው? ትዳር የመያዝ አቅም ከሌለው ምን አባቱ ነው ብር ላኪል ምናምን የሚለው? ሙትቻውላ አንዳንዶችም የሚሉት ነገር ሲጠፋባቸው ምን ይላሉ መስለሽ? ውሃ አልታኘክ ብሎኛል፣ ምግብ አልጠጣ ብሎኛል ይላሉ። ውሸቱ ነው እንዳታምኚው። እዚህ ሀገር ውስጥ ሴት ጠፍቶ ነው እንዴ አንቺ ሌላ ሀገር ሆነሽ አገባሻለሁ ወድሻለሁ የሚለው? ሰፈር ላይ የሚያቀሽ ከሆነ ችግር የለም። በቃ ልጅ ስለማቃት ማመጣው ስለማቃ አገባታለሁ ሊል ይችላል። ግን በሶሻል ሚዲያ ላይ ስላየሽ ብቻ እኔ ያለ አንቺ ህይወቴ ባዶ ናት አንቺ ነው ማገባው እንደዚህ ብሎ የሚሞላሽ አንቺ የምታምኚው? ኧረ እህቴ ለራስሽ ዋጋ እስቲ መጀመሪያ ከሀገር የወጣሽበት ምክንያት ወቂ። ወላሂ አንቺ ሰብር አርግተሽ ዱአ እያረግሽ ወላሂ ስራሽ ምሰሪ ከሆነ አላህ ላንቺ ያለው ወላሂ መቼም ቢሆን አይጠፋም። እዚህ ሚዲያ ላይ ስላየሽ ብቻ አገባዋለሁ ብለሽ ተስፋ አድርገሽ እዚህ ሀገር ተሰመጪ የማጠብቅ ይሆናል። አንቺም ያዙኝ ልቀቁኝ ምናምን ትያለሽ። መጀመሪያም የራስሽ ችግር ነው። ስለዚህ አላህ ባላ ተመከተሽ ዱአ ብታረጊ የተሻለ ነው ባይ ነኝ።